ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ይሁኑ የተወሰኑ ነገሮች እንዲሁ በአእምሮዬ ሲመላለሱ አሉና ለምን ይሄንን ነገር አላደርግም አልኩ። ለራሴ የተመኘሁትን ለራሴ ያሰብኩትን ማለት ነውና ብዙ አሰብኩኝ። እኔ እግዚአብሔር ይመስገን እድለኛ ነኝ። እድለኛ ከሚባሉ ሰዎች ውስጥ ነኝ። በዛ ተርታ ነው የምመደበው ማለት ነው። ይሄንን ስላችሁ በህይወቴ ውጣ ውረድ የሉም እያልኳችሁ ግን አይደለም። ብዙ የህይወት ውጣ ውረዶችን አልፍ ያለውኝ ግን ደግሞ ያለፍኩባቸው መንገድ እግዚአብሔር ይመስገን እግዚአብሔር ከፊቴ እየቀደመ ነገሮችን ሁሉ አድርጎልኛል፣ አመቻችቶልኛል፣ አስተካክሎልኛል። መልካም የተባሉ ሰዎች ላይ ጥሎኛል እና እነዛ ሰዎች ላይ እግዚአብሔር ባይጥለኝ፣ እግዚአብሔር ክንዱን ባይዘረጋልኝ፣ እግዚአብሔር የሰዎችን በር ያንኳኳ ባይከፍትልኝ ኖሮ ምን ሆን ነበር ብዬ ሳስበው ዛሬን የእውነት ለመናገር እፈራለሁ ማለት ነው። ምክንያቱም በጣም ብዙ የሚያስፈሩ ለመስማት የሚሰቀጥጡ ብዙ አይነት ታሪኮችን እየሰማን ስለሆነ ማለት ነው። እና ምን ልላችሁ ነው ለሁላችንም እግዚአብሔር ሁሉ ጊዜ ከፊታችን ይቅደምልን፣ እግዚአብሔር ያስበን፣ እግዚአብሔር ይየን፣ እግዚአብሔር መንገዳችንን ይምራልን። እግዚአብሔር እኛ በወደር ነው እኛ በፈቀር ነው መንገድ ሳይሆን እግዚአብሔር ባሰበልን እግዚአብሔር ባዘጋጀልን መንገድ እንድንሄድ አይነ ልቦናችንን ያብራልን ላለው ለምን እኛ በስጋ አይን የምናየው ብዙ የሚያሳስቱ የሚያሳሱ የሚያብለጨልጩ ብዙ ማለት በቃ እዛ ጥጉ ድረስ ከሄድን ጥሩ የሚመስሉ ነገሮች ስላሉ ማለት ነው እኛ የምናየው። እግዚአብሔር ያየው ግን እግዚአብሔር የመረጠልን ነገር ግን ምንም አይነት ስህተት የለውም። በህይወታችን የምንጠቀምበት የምንደሰትበት የምናርፍበት ስለሆነ ማለት ነውና ይሄንን ሳስብ የእግዚአብሔር መልካምነት የእውነቴን ነው የምላችሁ በጣም ነው የሚደንቀኝ ከኔ ጋር ያለው መልካምነት። ያንን ስላችሁ እኔ ከእግዚአብሔር ጋር ስላለኝ ነገር ነው እንጂ እግዚአብሔር ለሁላችን እኩል አባት ነው። ይሄ ምንም ጥርጥር የለውም። ግን እኩልኛ ልጆች ነን ወይ የሚለውን ያው ሁላችሁም ራሳችሁን ጠይቁት ማለት ነው። እዚህ ውስጥ መግባት አልፈልግም። ግን ልላችሁ የፈለኩት ምንድነው በቃ እግዚአብሔር አሁንም ህይወታችንን መንገዳችንን ያቅናልን፣ የሚያስጨንቀንን የሚያሳስበንን የምናዝንበትን የምናለቅስበትን መንገድ እኛ በፈቃዳችን እንዳንመርጠው እግዚአብሔርን ከፊት እናስቀድመው። እግዚአብሔርን ካስቀደምን የተሻሉ በሮች የተመረጡ በሮች ይከፈትልናል ማለት ነው እና በምንሄድበት ሁሉ መውደቅ አይኖርም። ብንወድቅም እግዚአብሔር እጅ ላይ ነው የምንወድቀው። እግዚአብሔር እጅ ላይ መውደቅ ደግሞ ከዚህ በላይ መታደል የለም። እግዚአብሔር እጅ ላይ መውደቅ መታደል ነው፣ ሌላ ነገር የለውም። ለምን አሳልፎ ለማንም አይሰጠንም። አጥፍተንም ቢሆን ራሱ ተቆጥቶ ቀጥ አድርጎ ስለሚያነሳን ማለት ነውና እግዚአብሔር አሁንም እኔ ትላንትናን ዛሬን ወደፊትም እግዚአብሔር ሁሌ መንገዴን እንዲያስተካክልልኝ መንገዴን እንዲከፍትልኝ እኔም ደግሞ እሱ በመረጠልኝ መንገድ እንድሄድ ሁሉ ጊዜ ጸሎቴ ነው። ለምን እንዳልኳችሁ ነው እቺ ዓለም ታሳሳለች አይደል? እዩኝ ብሉኝ ትላለችና ሌላችሁ የፈለኩት ምንድነው እግዚአብሔር ባዘጋጀልን መንገድ እንድንሄድ አይነ ልቦናችንን ያብራልን ለማለት ነው። አመሰግናለሁ። መልካም ቀን